ጋርናቾ ወደ አርሰናል ማን ነው ወደ አስቶን ቪላ ሂርዊጎ ተብሏል። ይሄም በውሰት ውል ነው። ውላቸው ላይ ደግሞ ይሄ ልጅ የመግዛት አስገዳጅ አንቀጽ ተካቶበታል ማለት ነው። አርሲዬ አሁን ይሄ ልጅ አመለጥኩ ብላ በጣም ደስ እያላት ነው። ምንም ደስ አይበላችሁ እናንተ የሚጠብቁ ተጫዋቾች እንዳሉ ታውቃላችሁና አመታዊ ግብራችሁን ፈጽሙ፣ አታፋፍሩ። ያለዛ ተጠያቂ ነው የምትሆኑት። ትንሽ ገፋ ባለ ቁጥር 2-3 ተጫዋች እያደረግን ነው ምንቀጣችሁ። ለማንኛውም የቲክቶክ የኳስ ኮንተንት አዋርድ ተዘጋጅቷል እና ሊንኩን ባዮ ላይ ታገኙታላችሁ። እየገባችሁ ከቼልሲ ቲክቶከር እኔ የምመቻችሁ ከሆነ ገብታችሁ ቮት ማድረግ ነው። ምንም አይቀንስባችሁም፣ ምንም አይቆጥርባችሁም። ፍቅራችሁ የምታሳዩኝ በዛ ነው እና ሁላችሁም እየገባችሁ ቮት ማድረጋችሁ እንዳረሱ። የማንኛውም ደጋፊ የፈለገውን ሰው መምረጥ ይችላል ማለት ነው። ጋርናቾ ተሸጠ። እኔ አላምንም። አንድ ሰው ከቪላ ገንዘብ እንዳይቀበል። ቪላ የኔ አባት ቪላ አንድ ሰው ከቪላ ለጋርናቾ ብሎ ገንዘብ ይቀበልና ማለት ነው ታስቀዝፉናላችሁ። መጥፊያችን ነው የሚሆነው። በጋርናቾ የሚመጣ ገንዘብ አይሆንም። ስለዚህ የኔ አባት ቪላ ከወሰድከው ለኔ ከበቂ በላይ ነው። ድል ነው። እኔ አላምንም። እኔ እኮ በህይወት ቆሜ እኮ ጋርናቾ ይሸጣል ብዬ አንድም ቀን አስቤ አላውቅም። ቪላ ምን ሆኖ ነው የኮርና እንጨት የገዛው? አረ ቪላ እኔ ሁለት እንዴት እንደምከፍለው አላውቅም። ሁለት አልሐምዱሊላህ ከማለት ውጭ ምን ማለት ይቻላል? ሀቢቢ እኔ እኮ አንድሬ ቤርታ ይሄ ዝውውር ላይ ሲያራጠጥ ማለት ነው ምናልባት በጋርናቾ ሰርፕራይዝ ሊያደርገን ነው ብዬ ፈርቼ ነበር። እና ሲቀጥለው ከቼልሲ ቤትም በአመት አንድ ጊዜ ግብሩ አለቻ በጋርናቾ ይሆን እያልኩ ሸክኬ ነበረ። ፋይናሊ እንግዲህ አስቶን ቪላ ሻሻ ተሰርታለች ከቼልሲ ማለት ዘንድሮ አስቶን ቪላ ሆኗል። ገፈት ቀማሹ አስቶን ቪላ እና ሻሼ ሆኗል። እንግዲህ ከዚህ በኋላ አርሰናል አይ ዶንት ቲንክ ሶ እንግዲህ ምን መስላችኋል? እኔ እንጃ ከቼልሲ ምናመጣ አይመስለኝም ከዚህ በኋላ ተጫዋች ማለት ኢንዞን ከለቀቁልን ምናልባት ጥሩ ነው። ከዚህ በኋላ እንግዲህ ዘንድሮ የዘለለን ይመስለኛል ከቼልሲ ቤት ተጫዋች ማስፈረም ማለት ነውና ቼልሲ ግን የመጨረሻ መተታም የሆነ ክለብ ነው። የምሬ ነው የምላችሁ። አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። ቼልሲ ኤፍኤፍፒ አስሮታል። ተጫዋች ካልሸጠ ሌላ ተጫዋች መግዛት አይችልም ብለህ ታስብ ነበረ እና ታዲያ እንዴት ነው 117 ሚሊዮን አውጥቶ ሞርጋን ሮጀርስን ያመጣው ካልከኝ መልሱ አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ ላይ ነው ማለት ገባር። እነዚህ ሁለት ኤፍኤፍፒ ለማጭበርበር የሚሞክሩ ሌባ ክለቦች ተቀባብለው ነው ማለት ገባር። ውሰት ግዳጅ ባለው ለምንድን ነው ውሰት ያደረጉት ማለት በ45 ቀን ልዩነት ውስጥ ተጫዋች እንደዚህ አንድ ተጫዋች እንደዚህ ከተገበያየ መቀየር አድርጎ ስለሚታሰብብህ ምናምን ኤፍኤፍፒ ምናምን ችግር ለማምለጥ ብለው ከ45 ቀን በኋላ ደግሞ ካደረጉት ትራንስፈር ዊንዶው ይዘጋል። ስለዛ ውሰት ግዢ ባለበት 117 ሚሊዮን ቼልሲ ለሞርጋን ሮጀርስ አልከፈለም ነው ማለት ገባር። እኛ መጻፋችን ኩካ እናደርግም ገባር። ስለማናጭበረብር ቀጥታ ጥሬ ገንዘብ ይከፈላል። በሚከፈል ጥሬ ገንዘብ ነው የምታመጣው። 80 ሚሊዮን ይመቻሉ የተባለ 80 ሚሊዮን ወስጄ ምናምን ብሎ አስቶን ቪላ ሲጨነቅ ቼልሲ መጣና ምን አለበት እኛ ለነሱ እነዚህ ገቢዎች እያጨበረበሩ ነው። አስቶን ቪላ ታውቃላችሁ 3 አመት ሙሉ በኤፍኤፍፒ ምክንያት ተጫዋች ማምጣት ያቃተው ቡድን ነው ገባር። አሁን ቲለመንስን ከባድ ደሞዝ ነበር የነበረበት አስወገደ። ሞርጋን ሮጀርስን 117 ሸጥኩኝ አለ ምናምን ቡድኑ እንደ አዲስ ሪቢልድ ያደርግበታል ማለት ማንዛምቢ ምናምን አመጣ። ቼልሲ ደግሞ እንደ እያጭበረበራችሁ ነው አዳሜ ገባሽ አይደል? እያጭበረበራችሁ ሳልሸጥ ተጫዋች ማምጣት አልችልም ብለህ የምታስብ ከነበረ 117 ሚሊዮን ከየትም ማምጣት ከፍልም ነው የምልህ ገባ። በተለይ ለማይገባው ተጫዋች ማንም አይከፍልም 117 ሚሊዮን ለሞርጋን ሮጀርስ ኦይል ገንዘብ ካልሆነ በስተቀር። አንቺ ደግሞ ኦይል የለሽም፣ ያኛው ኦይል ያለው ደግሞ ይሄን ተጫዋች አልፈለገውም። ስለዛ ገባ አይደል? አጭበርብረሃል ነው የምልህ። አሁን በግልጽ ክስ ጠብቃለሁ። አንተና አስቶን ቪላ በዚህ በሰራችሁት ጉድ ትያዛላችሁ። ሌቦች ማለት ገቢዎች ይመጣላችኋል። ጋርናቾ ወደ አስቶን ቪላ እኔ በጣም እያሳዘነኝ ያለ ሰው ከማንቸስተር ዩናይትድ ከወጣ በኋላ ማለት በጣም አንጀቴን እየበላ ያለ ሰው ዩናይትድ ቤት እያለ በጣም እናደድበት ነበር ምናምን። የመጨረሻ ጊዜዎቹ በጣም ሊሳካለት የቀረበ አይነት ተጫዋች ይመስል ነበር። ነገር ግን ኢጎ በቃ ጎትቶ ከጣላቸው ተጫዋቾች ውስጥ አንዱ ነው። አሁን ደግሞ አይታችኋል ምን ያክል እየተጎዳ እንደሆነ። ጀርባው ላይ ሁላ የጆከር ምናምን ታቶ ተሰርቶ እና በጣም ሜንታሊም እየተጎዳ ያለ ተጫዋች ነው። ቢያንስ ሚድቴብል ቲም ላይም እየተጫወተ ቢሆን በአስቶን ቪላ ቤት ይሄ በቃ የአሪፉ ተጫዋቻቸው ምርጡ ተጫዋቻቸው እንዲሆን ምመኙ አይነት ተጫዋች ሆኗል። በዚህ ሰዓት ጋርናቾ ከቼልሲ ወደ አስቶን ቪላ በውሰት ሄዳለች። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። የቼላው ሃንግ እንደቀጠለ ነው ማለት በቃ ሮጀርስን ወስዶ ጋርናቾን ሲሰጠው አየው ለቪላ የታባቱ ቪላ ሲጀመር እኔ አይመቸኝም ምንም